እውቀት ሁለት አይነት ብቻ ነው ያለው ዓለም ላይ ጀነራል አንደኛው ጀነራል ወይም ጠቅላላ እውቀት ሁለተኛው ስፔሻላይዝድ ወይም ልዩ የሆነ የሊቅነት እውቀት የምንለው በህይወት የምንፈልገው ዓላማና የምንፈልገው ቦታ ውጤት ገንዘብ ሀብት ላይ የሚያደርሰን ስፔሻላይዝድ ናውሌጅ ነው። አብዛኞቻችን ከትምህርት ቤት ጀምሮ እየተማረ የምንመጣው ግን ጀነራል ናውሌጅ ነው። ውሃ ኤችቱኦ ይባላል። ኬሚስትሪ፣ ባዮሎጂ፣ ሂሳብ፣ ኢንቴግሬሽን፣ ፊዚክስ፣ ኳሷ በዚህ ሜትር ፐር ሰከንድ በህይወት የምንፈልገውን ውጤት እነዛ ብዙ ጊዜ አይሰጡንም። ኤክሰፕት ሳይንቲስት ምናምን ሆናችሁ ካልሄዳችሁ በቀር አብዛኛው ሰው የሚያስፈልገው በህይወቱ ራሱን ለመቀየር ስፔሻላይዝድ ናውሌጅ ነው። የሊቅነት ልዩ የሆነ እውቀት ስፔሲፊክ የሆነች አንድ ነገር ላይ ማስተር ያደረገበት እውቀት። ለምሳሌ ዲጂታል ስኪል ሊሆን ይችላል። ኤዲቲንግ፣ ያ ስፔሻላይዝ የሆነ ኤዲቲንግ ስኪል ካላችሁ ያ ነው በህይወታችሁ የምትፈልጉትን ውጤት የሚሰጣችሁ። ላይክ ኤኒ ግራፊክስ ዲዛይን፣ ሶሻል ሚዲያ ላይ ያሉ እውቀቶች እንዳለ ስፔሻላይዝድ ናውሌጅ ናቸው። ሶ ፎከሳችሁን ከጀነራል ናውሌጅ አውጥታችሁ ጠቅላላ እውቀት ላይ ከማትኮር አልፋችሁ ስፔሻላይዝድ ናውሌጅን ወደ ማወቅ ሊቅነታችሁን ወደ ማወቅ ማስተር ወደምታደርጉት ነገር ተጠቁ። ያ ነው ህይወታችሁን የሚቀይረው። ቢ ስፔሻላይዝድ ናውሌጅ ያለው ሰው